አንድ እንቁላል ብቻ በመጠቀም ይሄንን የመሰለ ኬክ የመሰለ ዳቦ መጋገር ይቻላል? መልሱ አዎ ይቻላል። ሰላም ሰላም፣ እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት ዳቦ አገጋገር ነው። ሁላችንም በቤታችን የማይጠፋ ሁሌ የምንጋግረው ነው። ዛሬ ደግሞ የምጋግርበትን መንገድ ይዤላችሁ መጥቻለሁ። እዚህ ጋር ያዘጋጀሁት እንቁላል አንድ እንቁላል ነው የተጠቀምኩት። ስኳር አርጌያለሁ፣ ካሜራ አርጌያለሁ። ቫኒላ ፓውደሩ አልነበረኝም እና ፈሳሹን ያደረኩት ማለት ነው። ጨው ትንሽ አድርጌበታለሁ። ከዛ በደንብ እቀይጠዋለሁ ማለት ነው። ከዛም እዚህ ጋር አንድ ኩባያ ወተት አድርጌበታለሁ ማለት ነው። እሱንም አብሬ አዋህደዋለሁ። በመቀጠል ኩባያ 3 ኩባያ ዱቄት ነው የተጠቀምኩት ማለት ነው። አሁን እንግዲህ ቡክት እናደርገዋለን። በነገራችን ላይ ዳቦ ማለት ልስልስ የማለቱና የመጣፈጡ በቃ አንዴ ብዬ ልንገራችሁ ታውቁታላችሁ። ዋናው ሚስጥሩ አቦካኩ ላይ ነው ይባላልና በደንብ ካቦካ ነው በደንብ ልስልስ እስኪል ድረስ በደንብ ሽት አድርገን ካቦካ ነው ጥሩ ዳቦ ይወጣልናል ማለት ነው። እና ደግሞ አሁን የጨመርኩት ምንድነው ቅቤ ጨምሬያለሁ ማለት ነው። ቢያንስ 2 ማንኪያ የሚሆን በግምት ያኔ ግን አለካውትም እዚህ ጋር እንደዛ ነው ያደረኩት ማለት ነው። እና በደንብ ሽት ካረግ ነው ያው አሁን ነው ሚስጥሩ እየገባኝ ያለው። በፊት እኔ ሰው ቤት ዳቦ ሳይ በጣም መቀና ነበር። እንዴት ነው እንደዚህ የሚሆንላቸው? እውነት እንዴት ነው እንደዚህ ልስልስ ያለ ፍፍት ያለ ዳቦ የሚሆነው ላለው? ግን እግዚአብሔር ይመስገን አሁን እኔም የዚህ አይነት ዳቦ መጋገር ችያለሁ እና ያው ለእናንተም ለማካፈል በቅቻለሁ ማለት ነው። እና ሚስጥሩ ምንድነው? በደንብ ሽታ አደርገዋለሁ። በቃ በደንብ ድራሹ እስኪጠፋ ድረስ ነው ማሸው ማለት ነው። እና እንደምታዩት ያስታውቃል ራሱ ሊጡ በደንብ ሲታሽ ያስታውቃል። በቃ ራሱ ጥቅልል ይላል ማለት ነው። የሚያምር ቅርጽ ይይዛል። እና እንዲህ በምታዩት መልኩ በደንብ ሽት አድርጌዋለሁ። እና አሁን እንግዲህ አኩፍታ ነው የሚቀረው። ቢያንስ 30 ደቂቃ ሙቀት ነው እዚህ እኛ ጋር ሙቀት ስለሆነ አሁን ላይ 30 ደቂቃ ይበቃዋል። ግን ቀዝቃዛ በሆነም ቦታ ላይ 30 ደቂቃ ሊበቃው ይችላል፣ እንደ ባለቤቱ ነው። አንዳንድ ሰው ኩፍ ይልለታል፣ አንዳንድ ሰው ደግሞ ኩፍ አይልለትም። እኔ በነገራችን ላይ ሊጥ ኩፍ አይልልኝም። አኩራፊ ሰዎች ሊጥ ኩፍ ይልላቸዋል ይባላል፣ ግን በጣም አኩራፊ ነኝ። ነገር ደግሞ ሊጥ ኩፍ አይልልኝም፣ ለምን እንደሆነ አላውቅም። እንደውም አሁን እንዴ ተሻሽያለሁ እንዴ ብዬ ሳስብ ለካ ደግሞ ሙቀቱ ነው። አይ በቃ ሙቀቱ ነው። እና ለማንኛውም ይሄንን ሊጥ ያስቀመጥኩት ለ30 ደቂቃ ነው ማለት ነው። እኔ 30 ደቂቃ አስቀምጨዋለሁ በላስቲክ በናይሎን እሽግ አድርጌዋለሁ። ያው አየር እንዳይገባ እሽግ አድርጌ ከዛም ፎጣ ሽፈን አድርጌ ሞቅ እንዲለው እንዳይቀዘቅዘው አስቀመጥኩት ማለት ነው። እና በነገራችን ላይ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ይሄው ይሄንን ይመስላል ከኩፍታ በኋላ ሊጣችን። አሁን ወደ ማዘጋጀቱ እንሄዳለን ማለት ነው። እኔ ውስጡ ያደረኩት ጅብን ኪሪ ነው ማለት ነው። በትናንሹ እንትን እያልኩኝ ውስጡ እየተቀለልኩ ያደረኩት ጅብን ኪሪ ነው። እናንተ የፈለጋችሁትን ነገር መጠቀም ትችላላችሁ ወይ ደግሞ አለመጠቀምም ይቻላል ማለት ነው። ባዶንም ማድረግ ይቻላል። ያው በሁሉም መንገድ ያው ዋናው ጣፋጭ የሆነ ነገር መውጣቱ ነው። እና እኔ ጅብን ኪሪ ነው ያደረኩት።
እና እንደዚህ ቫይሬክስ ላይ ነው መደረድረው ማለት ነው። በዚህ መልኩ ነው የጋገርኩት። ቀላል ነው፣ ብዙ ነገር አይፈልግም ማለት በቃ አንድ እንቁላል ተጠቅመን አንድ ኩባያ ወተት ተጠቅመን የተለየ ብዙ ነገር ሳይፈልግብን እንደዚህ መስራት ቀላል ነው እና ሁላችሁም ሞክሩት። ያው የእናንተ አሰራርም እንዳለው ሆኖ የኔን አሰራር ደግሞ ሞክሩትና እዩት በቤታችሁ። ደግሞ እርግጠኛ ነኝ ትወዱታላችሁ። ከዛ ከላይ ደግሞ መቀባው ወተት እና እንትን አድርጌያለሁ እንቁላል የውስጠኛውን ክፍል ቢጫውን ክፍል እና ኮፊ ኒስካፌ አድርጌበታለሁ ማለት ነው። እና ከላይ ሽታው ራሱ ኮፊ ይላል። እንደገና ከለሩንም ደግሞ ብራውን ከለር ያደርገዋል፣ ከለሩንም ያሳምረዋል። ቃናውም ደግሞ የሆነ የቡና ቃና ይላል። እና ሶስቱን አንድ ላይ ቀይጬ ነው ማለት ነው ከላይ የቀባሁት። ከዛን ደግሞ ሰምሰም አደረኩበት፣ ከላይ ነስነስ አደረኩበት። ውበትም ጣዕምም ይኖረዋል። ከዛ በመቀጠል ፈረኔ ውስጥ ነው የከተትኩት ለ20 ደቂቃ በ180 ዲግሪ ማለት ነው። ይሄንን መስሎልኛል ውዶቼ። አብራችሁኝ ስለቆያችሁ ስለተከታተላችሁ በጣም አመሰግናለሁ። በጣም ወዳችኋለሁ ስለምታበረታቱኝ። ይሄንን ይመስላል የመጨረሻው ሪዛልታችን። ሁላችሁም ሞክሩት። መልካም ጊዜ። ቻው